ሰላም ቤተሰቦች፣ ዛሬ የማሳያችሁ የፌስቡክ አካውንታችን ፕሮፋይል እና ባነር እንዴት እናስገባለን የሚለውን ነው። እሺ ፌስቡክ አካውንታችንን ወይም ፌስቡክ አፕሊኬሽኑን ከፍተን ከገባን በኋላ ከዛች 3 ነጠብጣቧን እንነካታለን ማለት ነው። በዚህ መልኩ 3 ነጠብጣቧን ነክተን ከገባን በኋላ እዚህ ጋር ፒክቸር የሚመስል የሚታይና ዋናው ርዕሱን ያሳየናል ማለት ነው። ፕሮፋይል ልክ እንደዚህ አድርገን ከነካን በኋላ ከዚህ ጋር እንደምታዩት የካሜራ ምልክቶች አሉ። ከዚህም ከዛም ጋር ማለት ነው። ከፕሮፋይሉ ጋር ከዛ ከባነር ማስገቢያውም አለ ማለት ነው። እዚህ ጋር ያችን ጥቁሯን እንነካታለን፣ የካሜራ ምልክቷን ማለት ነው። እዚህ ጋር እንደነካ ነው ቴክ ፎቶ የሚል ይመጣል፣ ወይም ደግሞ አፕሎድ ፋይል ከሚለው ወይም አፕሎድ ፎቶ የሚል አለ ማለት ነው። ስለዚህ እኛ ቴክ ፎቶ ማለት አሁን ፎቶ መውሰድ ነው። አፕሎድ ፋይል ደግሞ የነበረንን ወይም ያለንን ፎቶ አፕሎድ ፋይል ነው ማለት ነው። እሺ ሴሌክት እናደርግና በዚህ መልኩ አፕላይ እናደርገዋለን ማለት ነው። እንደምታዩት ይሄው ከዚህ ላይ እኔ አሁን ኢትዮ ኦንላይን ኢንፎርሜሽን ነው። በዚህ መልኩ የፌስቡክ አካውንቴን እንደዚህ አድርጌ ባነር እያስገባሁበት ነው። አፕሎድ እንለዋለን ማለት ነው። ሪፍሬሽ ስናደርገው ይመጣልናል። እሺ ፕሮፋይላችን ደግሞ በዚህ መልኩ የፕሮፋይል ምልክቷን እንነካታለን። እንደምታዩት ይሄን ባነሩን በዚህ መልኩ አስገብቶልናል። እንደምትመለከቱት ፕሮፋይሏን ደግሞ እንነካታለን፣ የካሜራ ምልክቷን። እዚህ ጋር አድ ስቶሪ፣ ቴክ ፎቶ፣ አፕሎድ ፎቶ ምናምን የሚላለ እኛ እንግዲህ አፕሎድ ፎቶ ነው የምንለው፣ ከፋይላችን መምረጥ ማለት ነው። ልክ በዚህ መልኩ ከገባን በኋላ እንደቀድሞ ለፕሮፋይል ያዘጋጀነው ፎቶ እናስገባለን፣ ወይም ደግሞ ሎጎ የሰራነው ሎጎ ዲዛይን ያደረግነውን መርጠን በዚህ መልኩ እኔ እንደማስገባው ታስገባላችሁ እናንተም ማለት ነው። ያው እንደምትመለከቱት ሪፍሬሽ ካደረጋችሁት በኋላ ትንሽ ከቆየ በኋላ በዚህ መልኩ ይመጣል ማለት ነው። ያው እንደምትመለከቱት እንግዲህ ሎጎአችንን አስገብተናል፣ ላይ ባነሩ ፕሮፋይላችንን አስገብተናል ማለት ነው። በቀጣይ ከፈለጋችሁ የሎጎ እንዴት ይሰራል፣ ፕሮፋይል እንዴት ይሰራል ካላችሁ ጠይቁኝ፣ ኮመንት ላይ አሰራሩን ያሳያችኋለሁ። እንደዚህ አድርገን ሰርተን እናስገባለን ማለት ነው። እንደምታዩት በዚህ መልኩ እናስገባለን ማለት ነው። ፕሮፋይላችንም ባነራችንም እንደዚህ አድርገን እናስገባለን። ሪፍሬሽ ስናደርገው ይሄን መልኩ ይመጣልና ላይ እንደዚህ ብለን ስንገባ እንደቀድሞ 3 ነጥቧን ነክተን በምንገባ ሰዓት በዚህ መልኩ ይመጣልናል ማለት ነው። ቀጣይ ቪዲዮ እንዴት አድርገን ሞኔታይዝ እናደርገዋለን የሚለውን ሁሉ አሳያችኋለሁ። ከዛኛው ፓርት የቀጠለ ቪዲዮ ነው ይሄ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። በቀጣይ እንዴት አድርገን ሞኔታይዝ አድርገን አካውንታችን ገንዘብ መስራት ይችላል የሚለውን በደንብ አሳያችኋለሁ። ባይ ባይ።